ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ ሰበርና ትኩስ መረጃዎች በየሰዓቱ እንዲደርሷችሁ ቻናሉን ሰብስክራይብ ማድረግና ቪዲዮዎችን ላይክ በማድረግ ጀምሩ። ሰላም ውድ ተመልካቾች፣ ኢራን ፕሬዝዳንት ዶናልድ ትራምፕን ለመግደል እያሴረች ነው ተባለ። ኢራን የብሔራዊ ዘብ ጦር ክፍል ውስጥ ያሉ ከፍተኛ አመራሮችና እስላማዊ አክራሪ ኃይል አባላት ዶናልድ ትራምፕ ላይ እርምጃ እንዲወስድ ጥሪ ማስተላለፋቸው ተሰምቷል። የተባለው ደግሞ የኢራን እስላማዊ መሪ አያቶላህ ኻሜኒ ስርዓተ ቀብር ላይ መሆኑን የተነገረው። ፕሬዝዳንት ትራምፕ በበኩላቸው ሳክቶላችሁ ይህን የምታደርጉ ከሆነ 1000 ሚሳኤሎች ተቀባብለው በተጠንቀቅ ይጠብቋችኋል። ለአንድ ዓመት ያህል ጊዜም አሜሪካ ኢራንን ያለማቋረጥ እንድትደበድብና ከምድረ ገጽ እንድታጠፋ ትዕዛዝ ተሰጥቷል ሲሉ ተናግረዋል። ይህ በእንዲህ እንዳለ ኢራን የሆርሙዝ ወሽመጥን ሙሉ ለሙሉ ዘግታለች። የአሜሪካና የኢራን የሰላም ስምምነት የጊዜ ገደብ ማብቃቱን ተከትሎ አንዱ በሌላው ላይ ጥቃት መፈጸማቸው የሚታወስ ነው። አሁን ላይ ደግሞ አሜሪካ በኢራን ላይ ከባድ የተባለ ጥቃት መሰንዘሯን ተከትሎ ኢራን በበኩሏ የሆርሙዝ ሰርጥን ሙሉ ለሙሉ ጥርቅም ማድረግ ዘግታለች ተብሏል። በሌላ በኩል ኢራን በአሜሪካ የጦር ሰፈሮች ላይ የጀመረችውን የማጥቃት እርምጃ አጠናክራ መቀጠሏን የተሰማው። የዚህ ዳፋ ደግሞ በቀጠናው ላሉ ሀገራትም ጭምር እየተረፈ ነው። ምክንያቱ ደግሞ ኢራን የምትመታው በተባበሩት አረብ ኤምሬትስ፣ በኳታር፣ በኦማን፣ በኩዌትና ሳውዲ አረቢያ በመሳሰሉ የአረብ ሀገራት ላይ ያሉ የአሜሪካ የጦር ቤዞችን ነውና